የተከበራችሁ የኢትዮ ፋክት ኒውስ ቤተሰቦች በሀገር ውስጥና በውጪ ሀገራት ለምትገኙ አድማጮቻችን እንደምን ሰነበታችሁ? ዛሬ ምሽት በቀጠናዊ ፖለቲካ፣ በመካከለኛው ምስራቅ ታላቅ ፍጥጫና በዓለም አቀፍ ጉዳዮች ላይ የተሰሙ መላውን ዓለም እያነጋገሩ ያሉ እጅግ አንገብጋቢ ሰበር መረጃዎችን ይዘን ቀርበናል። ቪዲዮውን ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ ሰፊ መረጃችንን አብረን እንከታተል። የፕሬዝዳንት ዶናልድ ትራምፕና የቤንያሚን ኔታንያሁ ታይቶ የማይታወቅ ከባድ ፍጥጫ ዛሬ ባደረጉት የስልክ ውይይት ወቅት የተቃጠለው የኔታንያሁ ጸጉርና የተጋለጠው ሚስጥራዊው የኢራንን መንግስት የመገልበጥ እቅድ፣ የኢራን አውዳሚ በትር በዱባይ ላይ እና የኤሚሬቶች የውጭ ፖሊሲ መሰረታዊ ለውጥ፣ የአሜሪካ ጦር ሰፈሮች በአስቸኳይ እንዲዘጉ የተሰጠው ትዕዛዝ፣ አሜሪካ ወደ ካሪቢያን ልትዘልቅ ነው፣ በኮሚኒስቷ ኩባ ላይ የተደገሰው የቬንዙዌላ አይነት ወታደራዊ ወረራና የ30 ዓመቱ የፍትህ ፍጥጫ። አሁን ዜናዎቹን በዝርዝር እናያለን። የተከበራችሁ የኢትዮ ፋክት ኒውስ ቤተሰቦች በዛሬው ዕለት መላው ዓለምን በከፍተኛ ሁኔታ እያነጋገረና እያስደነገጠ የሚገኘው ዋነኛው ሰበር መረጃ የሚያተኩረው በመካከለኛው ምስራቅ ታላቅ የጦርነት ፍጥጫ ላይ ነው። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በኢራን ጉዳይ ላይ ታይቶ የማይታወቅ ከባድ የፖለቲካ ውጥረትና ፍጥጫ ተፈጥሯል። ሁለቱ መሪዎች በስልክ ባደረጉትና እጅግ አስቸጋሪ በነበረው ውይይት ላይ ትራምፕ ከኢራን ጋር አዲስ የተሻሻለ የሰላም ስምምነት ላይ ለመድረስ ስለሚደረገው ጥረት ለእስራኤሉ መሪ በይፋ የነገሯቸው ሲሆን ይህ የትራምፕ የዲፕሎማሲ አካሄድ ግን በቴል አቪቭ በኩል ከፍተኛ ድንጋጤን ፈጥሯል። እንደ ዓለም አቀፍ የስለላ መረጃዎች ገለጻ ከሆነ ፓኪስታን፣ ኳታር፣ ሳውዲ አረቢያና ቱርክና ግብፅ በጋራ በመሆን በአሜሪካና በኢራን መካከል ያለውን ሰፊ የድርድር ልዩነት ለማጥበብ ላለፉት ቀናትና ሌሊት ቀን ሲለፉ ቆይተዋል። የኳታርና የፓኪስታን ከፍተኛ የልዑካን ቡድኖች ወደ ቴሄራን በመጓዝ በኢራን የ14 ነጥብ የሰላም ሐሳብ ላይ ተመስርተው አዲስ የተሻሻለ የሰላም መደራደሪያ አዘጋጅተዋል። የዚህ ስምምነት ዋነኛ ግብ ኢራን በኒውክሌር ፕሮግራሟ ላይ ተጨባጭ የሆኑ ግዴታዎችን እንድትወስድ፣ በአንጻሩ ደግሞ አሜሪካ የታገዱ የኢራን በቢሊዮን የሚቆጠሩ የገንዘብ ሀብቶችን እንዴት ቀስ በቀስ እንደምትለቅ ግልጽና ዝርዝር ማብራሪያ እንድትሰጥ ማስቻል ነው። ፕሬዝዳንት ዶናልድ ትራምፕ በባህር ዳርቻ ጥበቃ አካዳሚ ባደረጉት ንግግር የኢራን የባህር ኃይልና የአየር ኃይል አቅም በተግባር ሙሉ ለሙሉ መውደሙን ጠቅሰው አሁን ያለው ብቸኛ ጥያቄ ሄደን ጦርነቱን እንቋጨው ወይስ እነርሱ ሰነድ ላይ ይፈርማሉ የሚለው እንደሆነ ገልጸዋል። ለዚህም ለድርድሩ የመጨረሻ ዕድል ለመስጠት በሚል የፊታችን ቅዳሜ ድረስ የ24 ሰዓታት የጊዜን ገደብ አስቀምጠዋል። ይሁን እንጂ ይህ የትራምፕ የድርድር አቋም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእጅጉ አስቆጥቷል። ኔታንያሁ ኢራን ለሰላም ስምምነት ትታመናለች ብለው ፈጽሞ እንደማያስቡና አሜሪካ ድርድር የሚለውን ሐሳብ ሙሉ በሙሉ ረስታ በአስቸኳይ ወደ ጦርነት በመግባት የኢራንን አገዛዝ ወታደራዊ አቅምና ዋና ዋና መሰረተ ልማቶች ሙሉ በሙሉ ማውደም አለባት ሲሉ በስልኩ ላይ ተከራክረዋል። የዋሽንግተን የውስጥ ምንጮች እንደገለጹት ስልኩ ከተዘጋ በኋላ ኔታንያሁ በንዴት ጸጉራቸው እሳት ለብሶ ነበር የተባለ ሲሆን በዋሽንግተን የሚገኙ የእስራኤል አምባሳደርም በሁኔታው ላይ ያላቸውን ከባድ ስጋት ለአሜሪካ ሕግ አውጪዎች በተናጠል
አሳውቀዋል። በአንጻሩ የኢራኑ ፕሬዝዳንት መሱድ ፐዜሽኪያን የሰላም በራቸው ክፍት ቢሆንም ኢራንን በኃይል አስገድዶ እጅ እንድትሰጥ ማድረግ ከንቱ ቅዠት ነው ሲሉ በጽኑ አስጠንቅቀዋል። በዚህ ታላቅ ፍጥጫ መሃል ነው እንግዲህ የአሜሪካው ታዋቂ የዜና ወኪል ሲኤንኤን የፕሬዝዳንት ዶናልድ ትራምፕን ካቢኔና ዋሽንግተንን በእጅጉ ያስደነገጠ አዲስ ምስጢራዊ የስለላ መረጃ ዛሬ ምሽት ይፋ ያደረገው። እንደ ሲኤንኤን ዘገባ ከሆነ አሜሪካና እስራኤል ከዚህ ቀደም በወሰዱት የተቀናጀ የኃይል እርምጃ የኢራን ወታደራዊና የመከላከያ ኢንዱስትሪ መሰረተ ልማት ሙሉ በሙሉ ወድሟል ብለው ቢያውጁም የኢራን ወታደራዊ ኃይል ግን ከሚጠበቀው በላይ እጅግ አስገራሚ በሆነ ፍጥነት ዳግም ራሱን ገንብቶ ተነስቷል። ኢራናውያን የታወጀውን የ6 ሳምንታት ጊዜያዊ የተኩስ አቁም ስምምነት በአግባቡ በመጠቀም ከዚህ ቀደም የአየር ኃይል ድብደባ ወድሞባቸው የነበሩትን የድሮን ማምረቻ ጣቢያዎቻቸውንና የሚሳኤል ማስወንጨፊያዎቻቸውን ዳግም ሙሉ በሙሉ ወደ ስራ አስገብተዋል። በአሁኑ ሰዓት ኢራን በቀን እጅግ በርካታ ቁጥር ያላቸው አጥፊ ድሮኖችን እያመረተች ሲሆን በአጭር የ6 ወራት ጊዜ ውስጥ ብቻ የጥቃት አቅሟን ከበፊቱ እጥፍ ልታሳድግ እንደምትችል የአሜሪካ የስለላ ተቋማት አረጋግጠዋል። ይህ የኢራን ፈጣር የጦር መሳሪያ ክምችት ማገገም ትራምፕ ጦርነቱን ዳግም የሚጀምሩ ከሆነ በቀጠናው ላሉት የአሜሪካ አጋሮች በተለይም ለእስራኤልና ለባህረ ሰላጤው ሀገራት እጅግ አውዳሚና የማያቋርጥ የሚሳኤልና የድሮን ውርጅብኝ ስጋት ሆኖ እንዲቀጥል ያደርገዋል። ሲኤንኤን አክሎ እንዳብራራው ኢራን ይህንን ያህል በፍጥነት ልታገግም የቻለችው ከሩሲያና ከቻይና እያገኘች ባለው ያልተቋረጠ መጠነ ሰፊ የቴክኖሎጂና የወሳኝ አካላት ድጋፍ ምክንያት ነው። ምንም እንኳን የእስራኤልና አሜሪካ ከፍተኛ ወታደራዊ አዛዦች የኢራንን የመከላከያ አቅም 90 በመቶ አውድመነዋል ቢሉም የወጣው አዲስ የስለላ መረጃ ግን ያንን የድል አዋጅ ውድቅ በማድረግ በአሜሪካ ምክር ቤት ውስጥ ከፍተኛ ውዝግብና መደናገጥ ፈጥሯል ሲል ዘግቧል። በተጨማሪም የኢራኑ የበላይ መንፈሳዊ መሪ አያቶላ ሙሻታቢ ካሚኒ ዛሬ ምሽት ያስተላለፉት አዲስና ጠንካራ ውሳኔ ለትራምፕ ካቢኔ ሌላው መቅሰፍት ሆኗል። ካሚኒ በሰጡት ጥብቅ ትዕዛዝ ኢራን በአሁኑ ሰዓት ያላትንና ለኒውክሌር ጦር መሳሪያ ማምረት ሊያገለግል የሚችለውን ከፍተኛ መጠን ያለው የበለጸገ የዩራኒየም ክምችት በምንም አይነት የሰላም ድርድር ወደ ውጭ ሀገር አሳልፋ እንዳትሰጥና የኢራን ተደራዳሪዎች በኒውክሌር ጉዳይ ላይ ከእንግዲህ በድርድር ጠረጴዛ ዙሪያ እንዳይቀመጡ ፈጽሞ ከልክለዋል። ይህ ውሳኔ ፕሬዝዳንት ትራምፕ የኢራን ዩራኒየም ከሀገር እንዲወጣ ለእስራኤል የገቡትን ቃልና የሰላም ድርድሩን ዋነኛ ቅድመ ሁኔታ ሙሉ በሙሉ ገደል የከተተ በመሆኑ በቀጠናው ላይ ዳግም ጦርነት እንደሚቀሰቅስ ከፍተኛ በር ከፍቷል። ከዚሁ ከባድ ፍጥጫ ጀርባ ያለውን ሌላኛው ሚስጥር ያጋለጠው ታዋቂው ኒውዮርክ ታይምስ ጋዜጣ በበኩሉ እስራኤልና አሜሪካ የኢራንን መንግስት ሙሉ በሙሉ ለመገልበጥ አቅደውት የነበረውን እጅግ አስገራሚና ሚስጥራዊ ዕቅድ ይፋ አድርጓል። ከዚሁ ከባድ ፍጥጫ ጀርባ ያለውን ምስጢር ያጋለጠው ታዋቂው ኒውዮርክ ታይምስ ጋዜጣ ዛሬ ባወጣው መረጃ እስራኤልና አሜሪካ የኢራንን መንግስት ሙሉ በሙሉ ለመገልበጥ አቅደውት የነበረው እጅግ አስገራሚና ምስጢራዊ ዕቅድ ይፋ አድርጓል። እንደ ጋዜጣው ምስጢራዊ ሰነድ ከሆነ በእቅዱ መጀመሪያ ላይ በአሜሪካና እስራኤል የተቀናጀ የአየር ጥቃት የኢራኑን የበላይ መንፈሳዊ መሪ አያቶላ አሊ ካሚኒን እና ሌሎች ከፍተኛ የቴህራን ባለስልጣናትን በአስቸኳይ መግደል ነበር። በመቀጠልም ከኢራን ገዢ አካል ጋር ከፍተኛ የፖለቲካ ቅራኔ ውስጥ የነበሩትን እና ከዚህ ቀደም የሀገሪቱ ፕሬዝዳንት የነበሩትን አወዛጋቢውን ሙሐመድ አህመዲነጃድን አዲስ የኢራን መሪ አድርጎ በመሾም ከእርሱ ጋር አዲስ ስምምነት መመስረት ነበር። ምንም እንኳን እስራኤልና አሜሪካ ያሰቡትን የአየር ጥቃት ሰንዝረው የነበረ ቢሆንም ይህ ታላቅ ዕቅድ ሳይሳካ የከሸፈበት ዋና ምክንያት መሐመድ አህመዲነጃድ
የቁም እስራቱን ጥሶ ለማምለጥ በሚሞክርበት ወቅት በእስራኤል ድንገተኛ የአየር ድብደባ ሳቢያ ኢራን ውስጥ በከባድ ሁኔታ በመቁሰሉና ከዚያ ጊዜ ጀምሮ በአደባባይ መታየት ባለመቻሉ እንደሆነ ተጋልጧል። እስራኤል የውስጥ የፖለቲካ ጫና በመፍጠርና መሰረተ ልማቶችን በማውደም የኢራን ገዢ መደብ ይፈራርሳል ብላ ብታምንም ጦርነቱ ይሄ ነው የሚባል መቋጫ ሳያገኝ አሁን ላይ ሶስተኛ ወሩን መያዙ የዓለምን ውጥረት አባብሶታል። ወደ ቀጣዩ ሰበር መረጃችን ስንሻገር ኢራን የበቀልና የጥቃት በትሯን በእስራኤል ላይ ብቻ ሳይሆን የአሜሪካ ጦር ሰፈሮች ባሉባቸው የባህረ ሰላጤው ሀገራት ላይ በተለይም በተባበሩት አረብ ኤሚሬቶች፣ አቡዳቢና ዱባይ ላይ በከፍተኛ ሁኔታ አሳርፋለች። ይህ ጥቃት በቀጠናው ላይ ያመጣውን ከባድ የፖለቲካና የኢኮኖሚ ቀውስ በሰፊው እንመለከተዋለን። የመገናኛ ብዙሃን መረጃዎች እንደሚያሳዩት በጦርነቱ መጀመሪያ ቀናት ውስጥ ኢራን ወደ አረብ ሀገራት 3100 የድሮንና የሚሳኤል ጥቃቶችን ስትዘነዝር ወደ እስራኤል የላከችው 430 ብቻ ነው። በዚህም የሀበሻ ጋዝ ማምረቻ፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የነዳጅ ማከመቻዎች እና የዱባይ ዓለም አቀፍ አውሮፕላን ማረፊያ በኢራን ድሮኖች ተመተዋል። ይህንን ተከትሎ የዱባይ የአክሲዮን ገበያ በአንድ ወር ውስጥ የ14.42% ከባድ ኪሳራ ያስመዘገበ ሲሆን አውሮፕላን ማረፊያዎቹም የ95 ሚሊዮን ዶላር ገቢ አጥተዋል። የሆርሙዝ ወሽመጥ በመዘጋቱ የሀገሪቱ የነዳጅ ምርት ከግማሽ በላይ ቀንሷል። ሁኔታው የከረረ በመሆኑ በዱባይ የሚገኙ በርካታ የፋይናንስ ተቋማት ሰራተኞቻቸውን ቢሮአቸውን ለቀው እንዲወጡ አዘዋል። ይህ የኢራን ስልታዊ ጥቃት በተባበሩት አረብ ኤሚሬቶች ላይ ያደረሰው ጉዳት ቀላል የሚገመት አይደለም። ዱባይ ላለፉት 10 ዓመታት በመካከለኛው ምስራቅ የንግድ የቱሪዝምና የፋይናንስ ተምሳሌት ተደርጋ የምትታይ ከቀረጥ ነፃ በሆነ ደሞዝ እና በከፍተኛ የደህንነት ስሟ ዓለም አቀፍ ምሁራንንና ባለሀብቶች የምታስተናግድ ከተማ ነበረች። ነገር ግን የኢራን ድሮኖችና ሚሳኤሎች ይህንን ስም በአንድ ጀንበር ቀይረውታል። ከተማዋ አሁን የጦርነት ቀጠና ሆናለች። በተለይም የዱባይ አየር ማረፊያ በዓለም ላይ እጅግ በጣም ከሚንቀሳቀሱ ማዕከላት አንዱ የነበረ ሲሆን የህንድ የፋርማሲውቲካል ኩባንያዎች የዓለምን 60% ክትባት የሚያመርቱበትና በዱባይ በኩል ወደ አፍሪካና አውሮፓ የሚልኩበት ዋና ማከማቻ ነበር። አሁን ግን ይህ መስመር ሙሉ ለሙሉ ተስተጓጉሏል። ይህንን የሀገር ውስጥ ቀውስ ለመደበቅ የአቡዳቢ መንግስት ጥብቅ መመሪያ አውጥቷል። የሀገሪቱ ጠቅላይ አቃቢ ሕግ ሐማድ ሳይፍ አልሻምሲ ህዝቡ የኢራንን ጥቃቶች በፎቶም ሆነ በቪዲዮ አንስቶ በማህበራዊ ሚዲያ እንዳያሰራጭ የከለከለ ሲሆን ይህንን የጣሱ በርካታ የውጭ ዜጎች በቁጥጥር ስር ውለዋል። እነዚህም ግለሰቦች ቢያንስ የ1 ዓመት እስራትና የ27200 ዶላር ቅጣት ይጠበቅባቸዋል። ከሁሉ በላይ ግን ይህ ቀውስ የኤሚሬቶች የውጭ ፖሊሲ ሙሉ በሙሉ እየቀየረው ይገኛል። በኒው ዴሊ በተካሄደው የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ ላይ በኢራንና በኤሚሬቶች መካከል ከባድ የዲፕሎማሲ ጦርነት ተከስቷል። ኢራን ኤሚሬቶችን በአሜሪካ የጦር ዘመቻ ላይ በቀጥታ ትሳተፋለች ስትል ከሳለች። ኤሚሬቶች ይህ ሁሉ መከራ የደረሰባት ግዛቷን ለአሜሪካ ጦር ሰፈር በመፍቀዷ መሆኑን በመገንዘብ የሀገሪቱ ፕሬዝዳንት አማካሪ የአሜሪካ ጦር ሰፈሮች ለእኛ ደህንነት ሳይሆን ሸክም እየሆኑብን ነው፣ ያለ ውጭ እርዳታ ራሳችንን መከላከል እንደምንችል አረጋግጠናል በማለት በግዛታቸው ላይ ያሉ የዩናይትድ ስቴትስ የጦር ሰፈሮች በአስቸኳይ እንዲዘጉና እንዲወጡ በይፋ አዘዋል። ይህ አቋም ኤሚሬቶች ከአሜሪካ ጋር የነበራትን የጠበቀ ትስስር በመተው ወደ አዲስ የውጭ ፖሊሲ አቅጣጫ እየተጓዘች መሆኑን ያሳያል።
ወደ መጨረሻውና እጅግ አሳሳቢው መረጃችን ስንሻገር የአሜሪካና የኩባ የቆየ የፖለቲካ ቁስል ዳግም አገርሽቶ ቀጠናውን ወደ ከባድ የጦርነት ዋዜማ አምጥቶታል። የአሜሪካ የፍትህ ሚኒስቴር በቀድሞው የኩባ ፕሬዝደንትና የሶሻሊስቱ መሪ ፊደል ካስትሮ ወንድም በሆኑት በራውል ካስትሮ ላይ አዲስ የነፍስ ግድያና ሲቪል አውሮፕላኖችን የማውደብ ከባድ የወንጀል ክስ መመስረቱን በይፋ አስታውቋል። ይህ ክስ የመጣው እንደ ኤሮፓያን አቆጣጠር በ1996 ማያሚን መሰረት ባደረገው ብራዘርስ ቱ ዘ ሪስኪው በተባለ የስደተኞች ቡድን ይበሩ የነበሩ ሁለት አነስተኛ የሰብአዊ እርዳታ ሲቪል አውሮፕላኖችን የኩባ ወታደራዊ አብራሪዎች ተኩሰው በመጣላቸውና በአራቱ አሜሪካውያን ላይ በደረሰው የሞት አደጋ ምክንያት ነው። የአሜሪካ የፍትህ ሚኒስቴር ተወካይ ቶድ ብላንች በማያሚ በተካሄደው የኩባ የነጻነት ቀን መታሰቢያ ላይ እንደተናገሩት ፍርድ ቤቱ የ95 ዓመቱን ራውል ካስትሮን ለማያዝ ማዘዣ የቆረጠ ሲሆን አሜሪካ ጉዳዩን ወደ ወታደራዊ እርምጃ ለመቀየር እያሰበች መሆኑን የስለላ ሪፖርቶች አረጋግጠዋል። አሜሪካ ራውል ካስትሮ በራሱ ፈቃድ ወጥቶ እጁን እንዲሰጥ የጠየቀች ሲሆን ካልሆነ ግን ልክ ባለፈው ጥር ወር ላይ የአሜሪካው ልዩ ኃይል ወደ ቬንዙዌላ ዘልቆ በመግባት ፕሬዝደንት ኒኮላስ ማዱሮን በአደንዛዥ እጽ ዝውውር ወንጀል ከሶ በቁጥጥር ስር አውሎ ወደ ኒውዮርክ ፍርድ ቤት እንዳቀረበው ሁሉ በኩባ ላይም ተመሳሳይ ኦፕሬሽን ይፈጸማል ሲሉ አስጠንቅቀዋል። የአሜሪካ ጦር ቀጥታ ወደ ኩባ ግዛት ዘልቆ በመግባት ራውል ካስትሮን በኃይል አውጥቶ ዋሽንግተን ለፍርድ እንደሚያቀርብ በይፋ አስጠንቅቀዋል። ይህንን ጉዳይ በተመለከተ ፕሬዝደንት ዶናልድ ትራምፕ በኩባ ላይ ያሰብኩት በጣም የተለየና ውስብስብ ነገር ነው፣ እመለስበታለሁ ያሉ ሲሆን አሜሪካ ለኩባ ሕዝብ $100 ሚሊዮን የሚያወጣ የምግብና የመድኃኒት እርዳታ በካቶሊክ ቤተክርስቲያን በኩል በቀጥታ ለመስጠት ዝግጁ መሆኗን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮና የሲአይኤ ዳይሬክተር ጆን ራትክሊፍ ወደ ኩባ ምስጢራዊ ጉዞ በማድረግ ከራውል ካስትሮ የልጅ ልጅ ጋር ተገናኝተው የነበረ ሲሆን ሩቢዮ ለኩባ ሕዝብ ባስተላለፉት የቪዲዮ መልእክት ሀገሪቱ ለምትገኝበት የኤሌክትሪክ የነዳጅና የምግብ እጥረት ዋናው ምክንያት የአሜሪካ ማዕቀብ ሳይሆን የሀገሪቱን 70% ኢኮኖሚ የተቆጣጠረው ጋይሳ የተባለው ወታደራዊ ኩባንያና ባለስልጣናቱ የዘረፉት በቢሊዮን የሚቆጠር ዶላር በመሆኑ ህዝቡ በአስቸኳይ ተነስቶ መንግስቱን እንዲጥል ጥሪ አቅርበዋል። አሜሪካ ከኩባ ጋር ልትሰራ የምትችለው ኩባ ከሩሲያና ከቻይና ጋር ያላትን የጠበቀ ግንኙነት ሙሉ በሙሉ ስታቋርጥ ብቻ እንደሆነ አስታውቀዋል። በአንጻሩ የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ክሱን የፖለቲካ ትርኢትና ኩባን ለመውጋት የተሸረበ የአሜሪካ ሴራ ነው ሲሉ በጥብቅ ያወገዙት ሲሆን በ1996 አውሮፕላኑ ማስጠንቀቂያን ችላ ብሎ ወደ ኩባ የአየር ክልል በመግባቱ የተመታ በመሆኑ አሁን ላይ ለክስ እንደማያበቃ ተከራክረዋል። የሲቢኤስ ኒውስ ዘገባ እንደሚያሳየው አሜሪካ በኩባ ላይ ወታደራዊ እርምጃ ብትወስድ ኩባ ምን አይነት ያጸፋ ምላሽ ልትሰጥ ትችላለች የሚለውን የፔንታጎን ተንታኞች በከፍተኛ ሁኔታ እያጤኑት ይገኛሉ። ኩባ በአሁኑ ሰዓት ከ300 በላይ አጥቂ ድሮኖች ያሏት ሲሆን አሜሪካ ወታደራዊ ወረራ የምታደርግ ከሆነ በጓንታናሞ ቤይ በሚገኘው የአሜሪካ የባህር ኃይል ጣቢያ ላይ ጥቃት እንደምትሰነዝርና ደሴቲቱ ወደ አስፈሪ ደም መፋሰስ እንደምትቀየር ከባድ ማስጠንቀቂያ ሰጥታለች። ይህም የካሪቢያን ቀጠናን ወደ አዲስ የዓለም ስጋት ቀይሮታል። የኢትዮ ፋክት ኒውስ የሰዓቱ አበይትና ዝርዝር መረጃዎች እነዚህ ነበሩ። መረጃዎቹ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ ማድረግ እንዳይረሳ። በያላችሁበት ሰላም ለሀገራችን፣ ሰላም ለቀጠናችን ይሁን። ቸር ሰንብቱ።